ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይ? አሁን ደግሞ በሌላ ቪዲዮ ተመልሻለሁ። ዛሬ ደግሞ አንድ ሌላ ከዚህ በፊት እንደሰራሁላችሁ ቪዲዮ አንድ ሌላ ዩቲዩበር ይዤላችሁ መጥቻለሁኝ። ይሄ ዩቲዩበር እንግዲህ የተለያዩ ቭሎግ ቪዲዮዎችን በመስራት የሚታወቅ ሰው ነው ማለት ነው። በጣም አሪፍ አሪፍ ቪዲዮዎችን ነው የሚሰራው። በተለያዩ ሀገሮች ላይ የሄደ የተለያዩ ቪዲዮዎችን ይሰራል፣ የተለያዩ ሀገሮችን ያሳያል ማለት ነው። አሁን ደግሞ ደሴ ላይ መጥቶ የሰራውን ቪዲዮ አብረን እናያለን ማለት ነው። አብራችሁኝ ቆዩ። ይመቻችሁ። ይህንን ይመስላል እንደምታዩት። ቻናሉ ቲዋይቱ ይላል። ቲዋይቱ ይላል። እዚህ ጋር ከፍቼ ላሳያችሁ። እንደምታዩት የተለያዩ ቪዲዮዎች ይሰራል። በተለያዩ ሀገሮች ይሰራል። ወልዲያ፣ ሌሎችንም ሀገሮች እናያቸዋለን። እንደምታዩት አሪፍ አሪፍ ቪዲዮዎችን ይሰራል ማለት ነው። ቲዋይ2 ይላል። ሰብስክራይብ አድርጋችሁ የተለያዩ ቪዲዮዎችን እዚህ ማየት ትችላላችሁ ማለት ነው። ዛሬ እንግዲህ ደሴ መጥቶ የሰራውን ቪዲዮ በተወሰነ መልኩ እናያለን ማለት ነው። አብራችሁኝ ነው። ታሪክ ያደመቃት አንድነት ያነገሳት ክርስቲያንና ሙስሊሙ በፍቅር በአንድ ማዕድ የሚጋሩባት ምድር ደሴ ሲነሳ ይሄ የምታዩት ህንፃ ይነሳል። ይሄ ህንፃ እንግዲህ የአባታችን ሼህ አላሙዲን ህንፃ ነው ማለት ነው። በእውነተኝነት ማለት ደሴን ሲነሳ ይህን ህንፃ ካየ ሰው ማንኛውም ሰው ያውቃል ማለት ይቻላል። እንግዲህ ደሴን የመጀመሪያ ጊዜ ነው። ያው ትናንት ምሽት ብዙም ደክሞኝም ስለነበረ ከአዲስ አበባ መጥቼ ብዙም አላሳየዋችሁም። ዛሬ ግን እንግዲህ ደሴ ውስጥ በቃ ወክ እያደረግን ዞር ዞር እያልን አሉ የተባሉ ነገሮችን የሚያጋጥሙንን ነገሮች እናያለን። ወጣናል። እንግዲህ ደሴ በጠዋት ይሄን ትመስላለች። ዓለም ደሴ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ የተባለላት ከተማ። ስለ ደሴ ግን ያልዘፈነ አርቲስት ያለ አይመስለኝም። እውነቱን ነው። ስለ ደሴ ያልዘፈነ አይኖርም። እንጃ ዘፈናቸውም እንዲያምርላቸው ይሆን? በእውነተኛ ደሴን ወደዋት የሚሆን አላውቅም። አውቃለሁ በጣም ብዙ ሰው ነው የሚወዳት። ግን በጣም ብዙ ከያንያን ብዙ ዘፋኞች የተለያዩ ዘፈኖችን ስለ ደሴ ይዘፍናሉ ማለት ነው። ቢዘፈንላትም ያው ይገባታል። ምርጥ ከተማችን ናት። ምርጥ ሀገራችን ናት። ከዚህ ጀርባ አካባቢ ያየሁት ቤተክርስቲያን አለ። እዛ ቤተክርስቲያን በየት ነው ብለን ፈልገን እንሄዳለን። አካባቢው ይሄን ይመስላል። ጦሳ ተራራ ደግሞ ያው ከዚህ ድቅን ብሏል ከፊት ለፊቴ። ከላይ የምታዩት ህንፃ እንግዲህ ይሄኛው ህንፃ የአባታችን የሼህ አላሙዲን ህንፃ ነው። እንግዲህ የምታዩት ቅውጥ ያለ ሆቴል ነው። የሚገርም ሆቴል ነው። እንግዲህ ደሴ ላይ ከሚሰሩ ሆቴሎች በጣም ትልቁና በጣም ሌግዠሪየስ የሚባለው ሆቴል ይሄ ይሆናል ብለን እንጠብቃለን ማለት ነው። ኦልሬዲ አሁን እያለቀ ያለ ህንፃ ነው ማለት ነው። የድሮ ቤት የምትመስል ህንፃ ደስ ትላለች። እዚህ ፊት ለፊት የምታዩት ይህ የምታዩት እንግዲህ የቤቶች ልማት የሰራው በጣም ድሮ የተሰራ ቤት ነው። ይህ ቤት እንግዲህ የሚገርም ቤት ነው። እንደምታዩት አሁን ድረስ አምሮበታል እንጂ ድሮ የተሰራም አይመስል የሚያምር ህንፃ። ይህ የምታዩት በዚህ በኩል ያለው አጥር እንግዲህ እቴጌ መነን ትምህርት ቤት ነው። እቴጌ መነን ትምህርት ቤት እንግዲህ ታሪኩን ታውቁታላችሁ። የሚገርም ትምህርት ቤት ነው። የድሮ ትምህርት ቤት ነው። በጣም አሪፍ ትምህርት ቤት ነው። በዚህ በኩል ከሄደ እስኪ እናየዋለን። ይሄ ደግሞ የምታዩት ህንፃው ደግሞ እያማረበት እየቀረብነው ስንመጣ እያማረ መጣ። ደሴ ሲቲ አድሚኒስትሬሽን ኦፊስ ኢዝ ሂር። ደሴ ሲቲ አድሚኒስትሬሽን ወይም ደሴ ከተማ አስተዳደር ህንፃ ነው የምታዩት። ያምራል። አሪፍ አድርገው አዘጋጅተውታል፣ አድሰውታል። በጣም የሚገርም ሆኗል። የተለያዩ ሱቆች አሉ እዚህ አካባቢ። የተለያዩ የቤተ ክርስቲያን ንዋየ ቅድሳት ላይ መስቀል፣ መጽሐፍት፣ ኪዳነ ምህረት፣ ከበደ አበጋዝ ሆቴል የደሴ መለያ ወደ ሆነችው የደሴ ውስጥ የምትታወቅ የሀጂ ሙሐመድ ያሲን ታወር አካባቢ ደርሰናል።
እንግዲህ በቃ ሰው ደሴን ሚናፍቅችን ሲያይ ነው። በጣም ደስ ምትል ላይ መጦ ሲያዋት ግን የሆነ ትንሽዬ ህንፃ ነች። በጣም እዛ ሌላ ቦታ ሆኜ ቪዲዮዎች ምናምን ላይ በጣም ግብዳ ህንፃ ነበር የሚመስለኝ። ቁርሳችን እንግዲህ ይችን ትመስላለች። ትክክል መርካቶ ነው የሚመስለው። የደሴ መርካቶ ነው፣ ሁለተኛው መርካቶ ነው ብለውኛል። ስሙ ማን ነው የሚባለው? የዚህ ሰፈር አባ እንዴት ነሽ? ሰላም። ምን ተራ? ሸልፍ ተራ። ስላይክ ደ መርካቶ ማለት ነው። ታንክ ዩ። ሸልፍ ተራ ነው ያለሁት አሁን። የደሴ ሸልፍ ተራ። ሸልፍ ተራ ሉከት ምን ያህል መኪኖች እዚህ እንደተረገረጉ የጭነት መኪኖች ምናምን። ቲፒካሊ ላይክ መርካቶ ነው የሚመስለው። ይሄ ላይክ ወደ አንዋር መስጊድ መሄጃ ከፒያሳ አትክልት ተራ የለ፣ ከዛ ወርደን ስንሄድ የከሊፋ ህንፃ ምናምን የሚባለው አካባቢ ነው የሚመስለው። ይሄ መኪኖች የተደረደሩበት የደሴ ከተማው ሸርተራ እንግዲህ ሁለተኛው መርካቶ በለው። በጣም ሰፊ ነው። ከአራዳ አንስቶ እስከ ፒያሳ ድረስ ያለው ገበያ ነው። ደሴ ላይ ብዙ ገበያዎችን ብዙ እቃዎችን ማግኘት ይቻላል። እንግዲህ ሁለተኛው መርካቶ ማለት ይቻላል። በጣም ሰፊ ነው። እንደውም እንትና የሚለውን ፊልም አጭር ፊልም ካያችሁት ዙበይዳ የሚለው ፊልም ውስጥ አልሐምዱሊላሂ ደህና ናት የሚለውን የተሰራውን ድራማ ካያችሁት በጣም የሚገርም ነው። ስለ ሸፍተራ አንዳንድ ነገሮች እዛ ላይ በደንብ አድርጎ ይገልጻል። እዚህም የተሰሩ ሲኖች አሉ ማለት ነው። በጣም የሚገርም ቦታ ነው ይሄ ቦታ። ብዙ ገበያተኞች አሉ፣ ብዙ ሻጭ አለ፣ ብዙ ገዢ አለ። እዚህ ውስጥ እንግዲህ ገብታችሁ የምታጡት ነገር ኖርም አይ ቲንክ ታውቁታላችሁ። ላይክ ወሎ ጭስ የሚባል አለ አይደለ? በጣም የትም ቦታ ድረስ ላይክ የወሎ ጭስ ተብሎ ይሸጣል እና አሁን አገኘሁት። የአረንጓዴ ቢጫ ቀይ የወሎ ጭስ ነው። This is it. Look at this. Oh, it's beautiful. እንግዲህ የዩቲዩበር አሁን ያየነው ቪዲዮ ከደሴ ፒያሳ ጀምሮ እስከ ሼል ሄደ። ከሼል ወዴት ወጣ? ወደ ከንቲባ ጽሕፈት ቤት ሄደ። ከከንቲባ ጽሕፈት ቤት ወዴት ሄደ? ወደ አገር ግዛት ሄዶ ኪዳነ ምሕረት ከተሳለመ በኋላ እንግዲህ ተመልሶ ወደ አራዳ ሄደ። አራዳ ሄደ፣ ሸርፍተራን አሳየን። ሸርፍተራን አየን፣ አራዳን አየን፣ የወሎ ጭሱን የተወሰነ አሳየን በሚገርም ሁኔታ። ከዛ ተመልሶ ወደ ፒያሳ ተመለሰ ማለት ነው። ከፒያሳ እስከ ሼል ብቻ ነው የሄደው። ሌሎች ቦታዎችም እንግዲህ ከሄደ እናያለን አብረን። ግን ሙሉ ቪዲዮውን ያላሳየኋችሁ ምክንያቱም እዛው ቻናሉ ላይ ገብታችሁ እንድታዩት ነው ማለት ነው። ሙሉ ቪዲዮውን ገብታችሁ ቻናሉ ላይ ማየት ትችላላችሁ። ለእኔ ይህን ያህል ቆረጥ ቆረጥ አድርጌ ስላሳየሁኝ ስለ አሳየሁበት በጣም አመሰግናለሁ ለልጁ ማለት ነው። ቻናሉን ገብታችሁ ሰብስክራይብ አድርጉለት። አመሰግናለሁ አብራችሁኝ ስለቆያችሁ። በሌላ ቪዲዮ እንገናኛለን። ቻው